አስሬ የምትተፋው? ወይ በባሊ ቅዳና ከሱ እየነከርክ ቁጠር። እናንተ ቆይ መቆጠብ ከጀመርን ቆየን አይደል እንዴ? ምንም እኮ አልሞላም። እኔ ምንሽ ውሃ ስትቀጅበት ያፈስ ነበር እንዴ? አቺ ደግሞ እንዴት ነው በውሃ ቀዳዳ ውስጥ ብር የሚፈሰው? ጩር እያለ ነው። እኛ ብቻ ሳናቋረጥ ከቆጠብን በዚህ ወር ውስጥ ሳንሞላው አንቀር። እኔ እኮ መጀመሪያውኑ ተናግሬያለሁ። ግማሽ ድረስ ውሃ እንሙላውና ቀሪውን በብር ይሙላ ብዬ። ዝም በል በቃ ወረኛ። ዋናው አንተ አይደለህ እንደ ያጎደልክ እያመጣህ እንዳይሞላ ያደረግከው። እኔ ብዙ ወጪ ያለብኝ ሰው ነኝ። ወይ ከመጠጡ ውጭ ሌላ ወጪ ያለብህ? እሺ 3 ልጆችን እንዲሁም የቤተሰብ አስተዳዳሪ በሆንስ ኖሮ እነሱንም ሸጠህ ትጠጣበት ነበራ። ይኸው የኔም ብር አስገብቻለሁ። ይኸው የኔም አስገብቻለሁ። ማን አንተማ ሳይቆጠር አይገባትም። የማናችሁ ተቆጠረና ነው እኔ የሚቆጠረው? እኔስ ወንድማችሁ አይደለሁ እንዴ? ይሄ እኮ የቤተሰብ ጉዳይ ነው። በቃ መተማመን የሚባል ነገር አሁን ከየት እንደምታወጪው እናያለን። ይኸውና እኮ ብሩ። በቃ ምን በእጅ አልነካውም። እዛ ከዚያ ባለው እስክተት ሽታው እንዳወጣት ሁላፍ ነው። እናንተ ስንታየው ናፈቀችኝ መሰለኝ። ስታለቅስ ድምጿ ይሰማኛል። እኔም እኮ እየሰማዋት ነው። ወይኔ ረዱዬ፣ አንቺም ናፈቀችሽ? ውስጥ ስለሆነች ነው የምልሽ። እንዴ ዴይኬር አልሄደችም እንዴ? ሂጂ እንወስዳታለን። አሁን አዘገጃጃት። ወደ ስትሄድ ነው አንተ? እዚያ ወጣሁትን ብር ሂጂ ልተካ። አባዬ ጋር ሁላችንም እንሄዳለን አልተባባልንም እንዴ? አረ አልተባባልንም። በቃ እሺ፣ ሁላችንም አባዬ ጋር እንሄዳለን። ለምን? አባ ትምህርት ቤቱን ማስተዳደር ከጀመረ ጀምሮ ትምህርት ቤቱ ጥሩ ለውጥ አስመዝግቧል። ለዚህ ደግሞ ከአንድ ቴሌቪዥን ጣቢያ መጥተው ቃለ መጠይቅ ያደርጉለታል። በዛውም ደግሞ እንትን ይሰጡታል። ምንድነው ሪ? በሽታውን ነው የሚሰጡት? አይደለም፣ ቆይ አፌ ላይ እኮ አለ። ሪቮሉሽን ሪኮግኒሽን ነው። ኧረ ያው እሱን ይሰጡታል። ከዛ በቃ እንኳን ደስ አለህ ብለህ ነው ምሳ አብረን ነው በልተን እንመጣለን። እንዴ እና ምን ጣጣሉ? እንሄዳለና። የአባዬ ደስታ ማለት እኮ የሁላችንም ደስታ ነው። ምሳ እንበላለን ስላልኩ ነው ደስ ያለ። እውነት ነው። ሰበር ዜና። ይህ በምስሉ ላይ የምትመለከቱት በሸዋሮቢት ማረሚያ ማዕከል በግድያ ወንጀል 25 ዓመት ተፈርዶበት የእስር ጊዜውን እያሳለፈ የነበረው ወጣት እስራኤል ንጉሴ ከእስር ቤት አምልጧል። ስለዚህም ይህ ወንጀለኛ ለህብረተሰቡ አስጊ ስለሆነ ራሳችሁን በመጠበቅና እንዲሁም ያለበትን ቦታ ጥቆማ ላይሰጠ መንግስት ወረታውን በገንዘብ እንደሚከፍል አስታውቋል። ይህን እኔ ባገኘው ማንቁርቱን ይዤ ነበር መልሼ ወደ እስር ቤት መቀጠው። አቦ አብሮኝ ካለ ማለት ነው። አቦ ታግዘኛለህ አይደል? አቦ አብረን ይዘን ማንቁርቱን እናስገባዋለና። አዎ እንበላለን። እንዴ ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል። ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል። በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደና 8,000 ጭልጥ አርገን 9 ከትመናል። ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ጥሩ ጥያቄ ነው። እኔ እዚህ ትምህርት ቤት ውስጥ በአስተዳዳሪነት ባልገባ ኖሮ ትምህርት ቤቱ ወደ ቁማር ቤትና ወደ ማሳጅ ቤት የመቀየር እድሉ ከፍተኛ ነበር። እድሜ ለእኔ ግን አትርፌዋለሁ። በመጨረሻ ማመስገን የምፈልገው ያው ፈጣሪን ነው። አለማመስገን የምፈልገው ደግሞ ልጆቼን። ከማን ጋር እያወራህ ነው? ከእናታችሁ ጋር። ባልሆነ ሰዓት መጣንባችሁ እንዴ? እንውጣላችሁ። የቱ ጋር ነች? እንዳልቀመጥባት ብዬ እኮ ነው። ምን ፈልጋችሁ ነው እንደዚህ ተንጋግታችሁ የመጣችሁት?
ስራ ቦታና ትምህርት ቤት መሆኑን ትረሱታላችሁ ልበል? እንኳን ደስ አለ ልንል ነው የመጣ ነው። እንደ ልደት ይሄንን የረሳ ነው መሰለ እንዴ? ደግሞ እንትን ሲሰጡክ እንደ ቤተሰብ አብረን ልንሆን ይገባል። ምንድን ነው እንትና ወርቅ ውስጥ ንገረው። ሪኮግኒሽን ልትልህ እኮ ነው። አንቺ ልጅ ግን እስከ መቼ ነው በእኔ እውቀት ተንተርሰሽ እንዴ? እንደውም ይሄ ጥሩ አጋጣሚ ነው። ለምን እዚሁ ትምህርትሽን ካቆምሽበት አትቀጥይም? ዳድ ኬጂ አላችሁ አይደለ እንዴ? ከኬጂ ነው እንዲያቋረጥሽው? እኔ እኮ ምንም የተማርሽ አይመስለኝም ነበር። ቆያ ምን ሆኖ ነው ውጭውን የሚያየው? አንተ አቡ ይሄኔ ነቅሎ ይዞ የሚሮጠውን የፎቅ ወዛት እየቆጠረ ይሆናል። እባክህ አንተስ ምን? ወይኔ አቡ ቀልድ ጠፋበት። ኧረ እባክሽ አንቺስ? አቡ ምን ሆነህ ነው? ኧረ እባክሽ እንዴ እኔ ደህና ነኝ። ምን ነው ደህና አይደላችሁም እንዴ? ወንድሜ ሰሞኑን ስላልሰረቀ ይሆናል። እንደው ዳድ እስቲ ብድግ አድርጎ ይዞት የሚሄደው ነገር የለም አለ። እናንተን አሁን ውጡልኝ የምለውን ነገር ልለማመድበት። አሃ ለካ ቅድም እየተለማመድክ ነበር። እማዬ ምናምን ብሎ ሸወደን። አንቺ ብቻ ነው የተሸወድሽው። እንደውም እኮ የምትናገረውን ነገር እኛ ባለንበት ከተለማመድክ የሚስተካከል ነገር እንኳን ቢኖር እኛ እንረዳሃለን። ከዚያ ግን ትወጣላችሁ። አዎ እንወጣለን። ብሬ ግን እኛም አለንበት አይደል? አዎ በተለይ ምስጋናው ላይ ማን ነው ምስጋናው? አንተ ራሱ ጅምር ፎቅ ነው የምትመስለው። ቶሎ በሉ ግቡ፣ ቶሎ በሉ ግቡ። ዛሬ ስማ፣ ቁጭ አድርገህ ያሳደርከኝን ሌሊት ምረሳል እንዳይመስለው። ድጋሚ አብደህ ከሆነ ተናገር፣ ካልሆነ ግን አንተን ሳይሆን እሱን ነው የምደፋው። የታለ ይታያል? የቱ ጋር ነው? እኔ ራሴ ካገኘሁት ንክስ ነው የማደርገው። እኔ እኮ ለራሳችሁ ብዬ ነው። ያማችኋል እንዴ? ቅድም ዜና ላይ አንድ እስረኛ ነፍሰ ገዳይ አመለጠ ሲባል አልሰማችሁም? እኔማ ምን አገባኝ፣ ወራሽ ይቀንስልኛል። በቃ ይሄን ያስጨነቀ ይኸውልህ፣ ካየኸው ግን ቀድመህ ንገረኝ እሺ? ገዳዩን ነው መንፈሱን ነው እንጂ። ወይኔ ምንድን ነው? በሩ ተከፍቷል። እናንተ አልከፈታችሁትም እንዴ? ኧረ እኛ አልከፈትንም። በቃ እንረጋጋ፣ ምንም ችግር የለውም እሺ? ሁላችንም እንደ ቤተሰብ ነው መጠንቀቅ ያለብን። በቃ እንደ ቤተሰብ ቅደሙ እሺ። አይ እኔ ጉዲፈቻ ነኝ። ኧረ ተው። እዚህ ምንም የተነካ ነገር የለም። ቆይ ምን አይነት ደፋር ሌባ ቢሆን ነው የሌባን ቤት ሰብሮ የሚገባው? ቆይ ሰርቃችሁ ስትከፋፈሉ ያልተስማማ ሌባ ነበር እንዴ? እንዴ ብሩ የለም። ጥፋት ብያለሁ፣ ጥፋት አብሬያችሁን እንዲሁ አልኩት። ልክ ወደ ቤታችን ስንገባ ድብልቅልቁ ወጥቷል። ለቫኬሽን ብለን ያስቀመጥነውን ብር ስናየው የለም። ደግሞ ትንሽ ብር እንዳይመስላችሁ፣ ወደ 1 ሚሊዮን ብር ሊጠጋ ትንሽ የቀረው ብር ነው የተዘረፈው። አዎ እናታችን ደግሞ ከመሞቷ በፊት ለአንዳንድ ነገር ይሆናቸዋል ብላ ያስቀመጠችልን 2 ኪሎ ግራም የእጅ ወርቅ፣ 3 ኪሎ ግራም ደግሞ የእግር ዳይመንድ፣ ወደ 5 ኪሎ ግራም የሚሆን የአንገት ሜርኩሪ፣ ግማሽ ኪሎ ደግሞ መዳብ። መዳብ እንኳን ለእሷ ነው ያወረሰቻት። በህይወት እያሉ ብዙም አይግባቡም ነበር። ብቻ ግን ያለንን ሀብት በጠቅላላ ተዘርፈናል እያልናችሁ ነው ያለ ነው። እኛ እኮ የጠየቅናችሁ የኛውን ወንጀለኛ አይታችሁታል ብለን ነው። አላየነውም። እኛ እኮ ደውለን የጠራናችሁ እኮ ንብረታችን ተዘርፎ ነው። ኧረ እኛ ማንም አልደወለልና። አንቺ ደዊ ብዬሽ አልነበረም እንዴ? እንትን ልደውልክ ስልኬን አውጥቼ የረስቸው ቲክቶክ ማየት ጀመርኩ። ለማንኛውም እኛ የመጣ ነው ወንጀለኛውን ካያችሁት እንድጠቁሙን ነው። በተለይ ደግሞ አንተ። እንዴ እኔ ምን አውቃለሁ? ልጁ እስኪያዝ ድረስ ከቤት ባትወጡ ይመከራል። አንተ ደግሞ ቤተሰቦችህንም ራስህንም ጠብቅ። እኔ የምልሽ እሱ ያረግሽው ልብስ ታገኘዋለሁ? ይሄ እኮ የደንብ ልብስ ነው፣ ገበያ ላይ የለም። ለማንኛውም ራሳችሁን ጠብቁ። በቃ የእኛስ ንብረት ቅድም የተናገራችሁት እውነት ከሆነና ያ ሁሉ ንብረት ከተዘረፋችሁ ሪፖርት ልናደርግላችሁ እንችላለን። ግን አንድም ነገር ዋሽታችሁ ከሆነ ትጠየቁበታላችሁ። እንትን በቃ ደህና ዋሉ። ደግሞ ቅድም ስንመጣ የሴት ጩኸት ሰምተን ነበር። እናንተ ናችሁ? እሷ ናት። አንተ ነበርክ እንደዚህ የጮኸው?
ይኸውላችሁ በቃ ዞሮ ይሄ ኬዝ እኛ ላይ ነው የወደቀው። ስለዚህ ሰፈሯን በርብረንም አራግፈንም ቢሆን ብራችንን ማስመለስ አለብን። አንተ ደግሞ ያማል እንዴ? ፖሊሶቹ ያሉትን አሰማ። ገዳዩ እስከሚገኝ ድረስ ከቤት እንዳትወጡ አሉ እኮ። አንተ ደግሞ ከመቼ ጀምሮ ነው የፖሊስ ሀሳብ ሰምተህ የምታውቀው? ምን ነው ዛሬ አንቦቀቦቀ? የታለ ያ ጀግናው ሌባ? ይኸውላችሁ ንብረታችንን ራሳችን ካላስመለስን ማንም አያስመልስልን። የሆነ ችግር ከተፈጠረ ደግሞ ብለሽ ታድኝናለሽ። አቤት። እንዴ ብሬ ሰላም ነህ አንተ ጎረምሳ? እናንተው ናችሁ እንዴ? ምንድን ነው እንደዚህ ወፈርከው? የተማሪዎቹን የምሳ ዕቃ አንተው መብላት ጀመርክ እንዴ? ጉቦ ከመብላት አይሻልም? መቼስ የረሳን አይመስለኝም። እኔ አልረሳኋችሁም። ትምህርት ቤቱ ነው የረሳችሁ። ቆይ ግን ዛሬ ከየት ተገኛችሁ? ትምህርት ቤቱ እንዴት እንደሆነና አንተም ስራውን ለመድከው ለማለት እኮ ነው የመጣ ነው። ለሱ ታዲያ አንድ 10 ወር አላረፈዳችሁም? እኛ እኮ ብዙ ጊዜ ወደዚህ ልንመጣ መንገድ እንጀምርና ሳናስበው ተሸውደን ደብረ ዘይት ሄደን ተዝናንተን ነው እኮ የምንመጣው። ዛሬ ራሱ ጥርሳችን ነክሰን ስለመጣ ልታደንቀን ይገባል። ቀድማችሁ እኮ ብትነግሩኝ ውጪ ርችት አዘጋጅላችሁ ነበረ። ችግር የለውም፣ ሌላ ቀን ይደርሳል። እንደውም ነገ ከከተማ ወጥተን ዘና እናረጋለን። ትምህርት ቤቱን ለማን ትቼ ነው መዝናናው? ጥበቃው አለ አይደል እንዴ? በል አሁን ስለመጣንበት ጉዳይ እናወራ። አረፍ በል። ቁጭ በል እንጂ። እንግዲህ አንተ እዚህ ትምህርት ቤት ከመጣህ በኋላ ብዙ ጥሩ ለውጦች መጥተዋል። ይህም በማስመልከት ደግሞ ዛሬ ቃለ መጠየቅ እንዳለ ሰምተን የመጣ ነው። ሳስበው እንኳን ደስ አለህ ልትሉኝ የመጣችሁ አይመስለኝም። ለሱማ ቢሆን እዛው ደብረ ዘይት ሆነን ትዕግስት አናረግልም ነበር። ይልቅ የመጣ ነው። ገብቶኛ ለምን እንደመጣችሁ። አብረን ሆነን ልክ አብሮ እንደለፋ ሰው ቃለ መጠይቁን እንስጥ ልትሉ ነው አይደል የመጣችሁት? አንተ ምን በወጣት ትለፋለህ ብርዬ? እኔ ያለሁልህ አይደለም ማለት አንተ ብቻህን ቃለ መጠይቁን ልትሰጥ ነው ያሰብከው? ብሬ ሙት ልልህ ስል ነው እኮ ካፌ ላይ የነጠከኝ። አንተ ነህ እንጂ ካፌ ላይ የነጠከኝ። ምን እያደረግሽ ነው? ሰለፍ ቦክስ እየተለማመድኩ ነው። አልሰማችሁም? የሆነ ገዳይ ከእስር ቤት እንዳመለጠ። እንደው ፈጣሪን የምለምነው ፊት ለፊት እንዳገናኘኝ ነው። ከተገናኘን ግን አቤት እንዴት አድርጌ እንደምመታው ብቻ ፈጣሪ ጠብቀው። ሌላ ምን ይባላል? ወርቁና አሰለፈን ምን እንደሚያመሳስላቸው ገና አሁን ነው የገባኝ። እድሜ ቅደት ነው እንጂ። እሺ አሁን ከስፖርት ላይ ያስነሳችሁኝ ለማይረባ ነገር ከሆነ ግን ወየውላችሁ። እሺ ቀን 6 ሰዓት ላይ የት ነበርሽ? ምን አገባሽ? እውሎት እያሰለፍ እኔ ወርቁ አቡና ውሮ በባሉ ውስጥ እያስቀመጥን የነበረውን ገንዘብ ቤታችን ተሰብሮ ተዘርፏል። ስለዚህ ሌላ ነገር ሳይመጣ ብሩን ይመልሱ። ምን ብሩን መልሺ። አረ በላችሁት ይመለስ። ለካ እሷ ነች የዘረፈችው ብላችሁ ጠርጥራችሁ ነው ቤቴ ድረስ የመጣችሁት። ጠርጥረንሽ አይደለም ስለምናውቅ ነው። ትሰማላችሁ? እኔ እናንተን ቤት ሰብሬ በገባ ራሱ እኔ ነኝ ብር አስቀምጬላችሁ የምወጣው። ችጋራሞች እንዴ! መዝረፎት ሳያንስ ደግሞ ይሳደባሉ እንዴ? እንደው ምን አለበት ባዶ ባሊ ከምታስቀምጪ ውሃ እንኳን ብታደርጊበት። ቆይ እናንተ እኔ ጋር የምትመጡ ሲደብራችሁ ነው እንዴ? ሁሌ ለነገር ሁሌ ለወቀሳ መምጣት እንደው አይሰለቻችሁም? ከእርሶ ጀመረን እንጂ እዚህ ሰፈር ያለ ሰው በሙሉ ተጠርጣሪ ነው። ቆይ ስንት ብር ጠፍቶባችሁ ነው የዚህን ያህል እንደዚህ ሆናችሁት? አንድ 15,000 ብር ይሆናል ካላጎደሉት። ሲጀመር ካልጠፋ ባንክ እንዴት በሰለጠነ ዘመን ባልዲ ውስጥ ታስቀምጣላችሁ? እንዴት አወቅሽ ባልዲ ውስጥ ማስቀመጣችንን? አሁን አይደል እንደራሳችሁ ነገራችሁ? እሺ ቢያንስ ኮሽ እንኳን ሲል አልሰሙ? ኮሽ አለውማ እናንተ ጭንቅላት ነው። አሁን አገጫገጫችሁን ሳልላችሁ ተሮጡ። ተሮጡ እኮ ነው የምለው። እና እንደነገርኩሽ ይህን ትምህርት ቤት ቀጥ ለጥ አድርጌ ያስኩት እኔ ነኝ። ከጽዳቶቹ ከጥበቃዎቹም እንዲሁም ደግሞ ከአስተማሪዎቹም ራሴን ክብሬን ዝቅ አድርጌ እየሰራው ነው ያለሁት። እኔም
መልካም እሺ። ትምህርት ቤታችሁ ያለፈውን አመት ከብዙ ትምህርት ቤቶች አንጻር ስናየው በጣም በጥሩ ሁኔታ ነው ያጠናቀቀውና በአሁኑ አመትስ ከዚህ የበለጠ ውጤት ለማስመዝገብ ምን የታቀደ ነገር አለ? ብዙ እቅዶች አሉ። ለምሳሌ አንድ ነገር ቢጠቅሱልን። ብዙ ተፎካካሪ ትምህርት ቤቶች ከኛ ሀሳብ እንዳይሰርቁ ይሄን ነገር ባንገልጸው ይሻላል። ደግሞ አስማተኛ የሚሸውድበትን ዘዴ አይናገር የሚባል አይደለም። እሺ በመጨረሻም ለመጪው ትውልድና ይህንን ፕሮግራም ለሚከታተሉት ሰራተኞች፣ መምህራንና ተማሪዎች የሚያስተላልፉት መልእክት ወይም ምስጋና ካለ ድሉን ልስጦት። ምንም የለም። እሺ እናመሰግናለን፣ ጨርሰናል። የቀረጻችሁትን ነገር ኮፒ ትሰጪኛለሽ። እሺ እሱን ግን ቁረጩ። እሺ ብሬ፣ ቃለ መጠይቁን እንዴት አየኸው? እባክህ ከካሜራ ጀርባ ሆኜ ነው። መቼስ ይገባሃል። እንደዚህ አይነት አጋጣሚዎችን ተጠቅመን ፊታችንን ካላሳየን የልፋታችንን ጥቅም አናገኝ። እናንተ ሳትለፉ ለፍቻለሁ ብላችሁ ከተጠቀማችሁ የለፋውስ የለፋበትን መቼ ነው አግኝቶ የሚጠቀመው? ምንድን ነው የሚለው? ግጥም ነው መሰለኝ። እሺ አሁን ከጨረሳችሁ ወደ እስራኤል መለስበት። አይ ብሬ፣ ስራ ሰው በሉ፣ እየመጣን እንጠይቃቸዋለን። የዓመት ሰው ይበለን። አሜን። ሰፈሩ ሙሉ አሰስ ነው። ሌባ የሚባል ነገር ልናገኝ አልቻለም። ይሄ ደግሞ የሚያሳየው ምንድነው? ሌባው ከኛ ቤተሰብ መሃል አቡ ነው ማለት ነው። አዎ እንዴ! ማለት አሁንም ሰብረው ገብተው ነው? ቆይ እሺ፣ ያለውን ብር ወሰዱት። አሁን ደግሞ ምንድን ነው የሚፈልጉት? መልሰው ሊያስቀምጡት ይሆን እንዴ? የኔ ወንድም ልዘርፈን ከሆነ የመጣኸው ይኸውልህ፣ በስማችን ከስማችን ውጭ ምንም ነገር የለንም። ከፈለክ እሱንም መውሰድ ትችላለህ። ወርቁ ለኔ ምን ጠቀመኝ? የኔ ስም ደግሞ ሰላም ነው። ውሰደው። ይሄ እኮ ከእስር ቤት አመለጠ የተባለው ገዳይ እኮ። ወንድሜ እባክህን፣ እኔ ገና ቦርቄ ያልጠገብኩኝ ልጅ ነኝ። ገና እንኳን በቅጡ ሽዋሽዌ ያልተጫወትኩም። እባክህን። አይዟችሁ፣ ተረጋጉ። እኔ ወንድሜ አቡዬን ፈልጌ ነው የመጣሁት። ሰላም ነው እስርሽ? አንተ እጅህን አውርድ እንጂ። ኧረ እባክሽ፣ እሱ ካላለኝ አላወርድም። ችግር የለውም፣ አውርድ፣ ፈታ በል። ኧረ እንደዚህ ይሻለኝ ነበር። ችግር የለውም። አንተ ካልክ ግን ምንም ችግር የለም። የኔ ገዳይ ማን ነው? የኔ ጌታ። የምር የወንድሜን አቡሻ ቤተሰቦች ስላገኘኋችሁ በጣም ደስ ብሎኛል። እናንተ ግን ስላገኛችሁኝ ደስ ያላችሁ አትመስሉም እንዴ? ኧረ የምር ደስ ብሎናል። እንዴ ፊታችን አያስታውቅም እንዴ? አቡ ማለት ለእኔ እንዴት እንደምገልጽላችሁ አላውቅም፣ ግን በቃ ከወንድሜም በላይ ነው። ግን የት ነው የምትተዋወቁት? የምንተዋወቀው እሱ ቢነግረን አይሻልም? ኧረ እባክሽን አትመልሽለት አንቺ ልጅ እንዴ። ችግር የለውም፣ አንተም ልትነግረን ትችላለህ። ከፈለክ ከተወለድክበት ጊዜ ጀምሮ ያለውን ንገረን። ችግር የለውም። ችግር የለውም፣ እሱ ሊነግራችሁ ይችላል። ያው በፊት አብረን እንሰራ ነበረ። በቃ ይሄ ነው፣ ሌላ ነገር የለም። እሱ ብቻማ አይደለም። ስራ ቢሏችሁ ስራ ነው እንዴ? የማንሰርቀው ነገር እኮ አልነበረም። በተለይ ደግሞ አቡ የማይገባበት ቀዳዳ አልነበረም። በውስጥ ለውስጡ ብትሉ፣ ቱቦ ለቱቦ ብትሉ፣ በአየር ላይ ብትሉ በቃ ምርጥ ሌባ ነበር። አንድ የሚዘረፍ ነገር ካየ ወደ ኋላ አይልም። እውነቴን ነው የምላችሁ። ለዚህ ደግሞ ወንድማችሁ ልታደንቁት ይገባል። ኧረ እናጨበጭብለታለን እንጂ። ኮራ በል እንጂ ጀግና። ምን ነው አንገትህን ደፋ? ኮራ በል እንጂ። ግን ምን ዋጋ አለው? አንድ የሚገርም ዝግ ያለው ስራ ለመስራት ስንሞክር የአንድ ሰው ህይወት አለፈ። ከዛም ሁላችንም አፋፍሰው አስገቡን። ከዛም እኔ ላይ ብቻ ተመስክሮብኝ በግድያ ወንጀል እድሜ ልክ ተፈረደብኝ። እና በሰላም ነው የወጣኸው? 6 ዓመት ሙሉ ሳቅደው የነበረ ነገር ምን እንደነበረ ታውቃለህ? እንዴት ብዬ ከስራም ልጬ የመሰክሩብኝን ሰዎች እንደምበቀላቸው ነበር ሳስብ ነበር። አሁን ጊዜው ደርሷል። ሁሉም ነገር ተሳክቷል። 6 ዓመት ግን እስር ቤት የቆየህ አትመስልም። ይኸውልህ እነዚህ እኔ ላይ የመሰከሩብኝ ሰዎች ስም ዝርዝር ነው። እኔ ከዚህ ልወጣ ስለማልችል አንተ እዚህ ድረስ ታመጣልኛል። ከዛስ ምን ልታረጋቸው? እሱን ለእኔ ተወው። አንድ የማምንብህና የምተማመንብህ ወንድሜ አንተ ስለሆንክ ነው አንተ ጋር የመጣሁት።
እተማመንብሃለሁ አይደል? አዎ፣ ኧረ ችግር የለውም በእኔ ጣለው። በጣም አሪፍ። ግን እነሱም አብረውኝ በሄዱ ደስ ይለኛል። ችግር የለውም ይቻላል። ከእነሱ በስተቀር አለ አይደል? ለማንኛውም ወይኔ ቶቼ በቃ ነበሩ ነው ሊቀሩ ነው። ወይኔ ወይ በጓሮ በር ሄደን ገብተን አናቱን እንበለው እንዴ? አንተ አሁን እንኳን ተንፍስ እንጂ እንዴ! ይህ ሁሉ እኮ ያንተ መዘዝ ነው። ወይ ጉድ! ምንድን ነው እንዴ? ምን ሆናችሁ ነው? ገዳዩ የአቡ ቤስት ፍሬንድ ልጆችን ውስጥ አግቷቸዋል። ምን? ኧረ ዝም በለው፣ እሱ ሰክሮ ነው። አሁን እኔ ለቀልድ ጊዜ የለኝም። በጣም ተናድጄ ነው የመጣሁት። ዋናውን ጉድ መች ሰማኸውና አባቴ? ንገረው አንተ። ምንድን ነው የተፈጠረ ነገር አለ እንዴ? ከእስር ቤት አመለጠ ስለተባለው ገዳይ ሰምታል? አዎ፣ አሁን አሰለፉን አግኝቻት ነግራኛለች። እንኳን ደስ አለ፣ ውስጥ ልጆችን ይዞልሃል። ማ ገዳዩ? እና ይሄ ገርመሃል እንዴ? የአቡ ቤስት ፍሬንድ ነው። ያው ልጆችን ይዞ ውስጥ ተቀምጦልሃል። እና ታዲያ ፖሊስ እንጥራ? እዚህ ምን ትሰራላችሁ? አረ እንዴ ሽጉጥ ስለያዘ ፖሊስ ከተጠራማ አይሆንም። እና ደግሞ መስክረው ያሳሰሩኝን ሰዎች ይዘህልኝና ብሎኛል። ወይ በጓሮ በር ገብተን አናቱን እንበለው እንዴ? ከውስጥ ቆልፎታል እኮ። ውስጥ ቁልፍ ይበል። አንተስ ያንተ መዘዝ ነው የሁሉሽ። እኔም እኮ ግራ ገብቶኛል ምን እንደማደርግ። አይ አቡ፣ ጭራሽ ከነፍሰ በላ ጋር ጓደኛ። አሁንማ በቃ ምንም ማድረግ አንችልም። ምስክር ናቸው ያላቸውን ሰዎች ፈልገን ይዘንለት እንምጣና ልጆቹን ይልቀቃቸው። ና አንተ አሁን እንሂድ። ቆይ ያልነገርኳችሁ ነገር አለ። ኧረ የሳዳም ሁሴን ፍሬንድ ነበርኩ በለን። ደግሞ አሁን ምንድን ነው? ኧረ ከሱም ይከፋል። ምን? ዋና ምስክር የነበርኩት እኔ ነኝ። ኧረ ድምፅህን ቀንስ። ይኸውላችሁ ሲጀመር ስንሰርቅ ነው ሰውየው የሞተው ያለው ውሸቱን ነው። መጠጥ ቤት እየጠጣን የነበረ ሰዓት ከሰውየው ጋር ተጣልቶ ስንወጣ አንድ ነገር እንደሚያደርገው ነግሮኝ ነበረ። ከዛ በኋላ በሁለተኛው ቀን ፖሊሶች መጥተው ከዛ ከመጠጥ ቤት አፋፍሰው ወሰዱን። ከዛ ለእኔም ለሞተውም ሰው ስል መመስከር ነበረብኝ። መሰከርኩ። ይህን ደግሞ እሱ አያውቅም። ተመስገን። እንደውም ቀለለልና ና ግባ። እንደውም ና እንሰጠዋለን። አንተ ሂዴ ደግሞ እንደውም ባደረገው ነገር ልትኮራበት ይገባል። ለማንኛውም የጓሮን በር እንደምንም ብላችሁ ክፍት አድርጉትና እሱን በወሬ ለመያዝ ሞክሩ። እኔ የማደርገውን አውቃለሁ። እሺ ማጋይቨር። አንተን ነበር እኮ እስካሁን የምንጠብቀው። በሰላም ነው የቆየው? በሰላም ነው። ያው ትንሽ የበላሁት ወዴን አልስማማ አለኝና ሽንት ቤት። በሩን ቆልፈዋል ግን? አዎ ቆልፌዋለሁ። ቁጭ በል። እና ማንንም ማግኘት አልቻልኩም ያልከኝ? አዎ ማንንም አላገኘሁም። አንዳቸውንም ሳልበቀል ጂን አልሰጥም። እስርሽ አንድ ነገር ልንገር። ቆይ መጣሁ። እሺ አሁን ምንድን ነው የምናደርገው? አንቺ ደግሞ እንዴ ለመሞት የምታረጊው ልብስ ታማርጫለሽ? ስማ ደግሞ ብሩን እሱ እንደወሰደው ነግሮናል። ጭራሽ በመከራ ያጠራቀምኩት ብሬማ ሲበላ ቁጭ ብያ ላይ ግንባሩን ነው ምለው ተነስች። ምን ፈለግ እንዴ? ቆይ አባታችሁ የት ነው ያለው? ፈለግከኝ? ውይ አሁን ብራችንን ታመጣለህ አታመጣ? አንተ እሱ ሽጉጥ ቁጭ አድርግ። በኋላ ማይሆን ነገር ነክተህ እኛንም እንዳትፈጀን። ኧረ ችግር የለውም። በኔ ጣሉት። ምን ሽጉጥ ከልጅነታችን ጀምሮ ስንጫወትበት ያደግነው እኮ ነው። ልክ እንደ ብይ